እና ዛሬ እግዚአብሔርን ቃል የማካፈለው ጌታ ያሉን በልቤ ላይ ያስቀመጠው እሱን አብረን ባለን ጊዜ ውስጥ እናይና አብረን እንጸልያለን። ጌታ የተመሰገነ ይሁን። የረሳሁት ነገር ካለ ያው በመሐልም ልናገር እችላለሁ። የመጨረሻው የእግዚአብሔር ጥማት ወይም ረሃብ የሆነ የምለው ነው። አማርኛውን በትክክል እያስተካከልኩ ሄዳለሁ። ሴንተንሱን ዋናው የእግዚአብሔር ጥማት ወይም ረሃብ አሁን የእህታችን አስቴር ወንድሞቻችን ሲያስመልኩን ሲዘምሩ እንደገና ረሃብ እንደገና ጥማት ይሄ የእሷ ወይም የዘማሪው የኛ ነው። እግዚአብሔር ምንድን ነው እየጮኸ የምናገረው? እየጮኸ ስል ይገባቸዋል። የውስጥ ጩኸቱ ጥማቱ በተለይ በመጨረሻው ዘመን በዚህ ዘመን እስኪ ገምቱ ምንድን ነው? እና ይህንን ሚስ ልናደርግ አይገባንም የምንለው እግዚአብሔር እንዲህ ይላል ብለን የምንለው እሱን ነው ዛሬ የምናገረው። ኳየር ጌታ ይባርካችሁ፣ ተባረኩ በዚህ አጋጣሚ። እና ዋናው የእግዚአብሔር ጥማት እንደ መግቢያ ላይ 5 ነጥቦችን እልና ከዛ ወደ ቃሉ እገባለሁ። በቃሉ ላይ ያለውን ነው ቃሉ መጀመሪያ ከማንበቤ በፊት አንድ ጥያቄ የሌለው ሰዎች ሁሉ እንዲድኑ ነው። በዚህ ላይ ጥያቄ አለ። ሰዎች ሁሉ እንዲድኑ ወይም እንዲደረሱ ወደ ዓለም ሁሉ ሂዱ አለ። ሌላው እረኛ እንዲኖራቸው ፈላጊ ጠባቂ። ለምን ህዝብ ትውልድ በራሱ አይኖርም። ምን ለማለት ገብቷቸዋል? ማለት ማህበረሰብ በሀገር ደረጃ የሀገር መሪዎች፣ በመንፈሳዊ ደግሞ የመንፈሳዊ መሪዎች፣ በቤተሰብ ደግሞ አባትና እናት ወይም አባወራ እማወራ ወይም የበላይ ሆኖ የሚቆጣጠር መሪ ግድ ነው። ሌላው የመንግስቱ ወንጌል እንዲሰበክ ይፈልጋል እግዚአብሔር። የመንግስቱ ወንጌል ሌላው ለነዚህ ሁሉ የሚሆን ሰራተኞች እንዲኖሩ እንዲነሱ ይፈልጋል። ብዙዎች አሁን ያልኳቸው ሁሉ ምን ይፈልጋሉ? ሰራተኞች ይፈልጋሉ። ሰሪ ያስፈልጋል። ኃላፊነቱን የሚሸከም ያስፈልጋል። እንደ አምስተኛውና ጠቅልል ለነዚህ ስራ ተፈጻሚነት በቤተ ክርስቲያን ላይ ዛሬ በእኛ ላይ የሚጥለው ኃላፊነት አለ። እሱም ምንድነው? ሰራተኞች ወይም አገልጋዮች እንዲነሱ መጸለይ አንዱና ትልቁ የቤተ ክርስቲያን ስራ ነው እንደሆነ ይህንን ጠቅለል የሚያደርግልኝ ቃል አነባለሁ ማለት ነው። ማቴዎስ 9 ወደ መጨረሻ አካባቢ የማቴዎስ ወንጌል ምዕራፍ 9 ከቁጥር 35 እስከ 38 አነባለሁ። ይህን ቃል በመካነ ኢየሱስ አሁን በነበርኩበት በካሌንደር ነው ያው የሚከትና ከፋሲካ ቀጥሎ ባለው ላይ ነው ክርስቶስ ተነስቷል ከዛ ያደረገው የምለው ነውና እዛ ላይ እንትን ያልኩት ልቤ ላይ እንደገና እየከበደ ለወደፊት ሞር እንድናገርበትና ሁላችንም ፎከስ እንድናደርግ እግዚአብሔር ስለተናገረኝ ነው። እንዲህ ይላል 9:35 ኢየሱስም በምኩራቦቻቸው እያስተማረ 1 የመንግስትንም ወንጌል እየሰበከ 2 በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ምን ያደርግ ነበር? ይዞር ነበር። ያን ሁሉ ያደረገ ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀው ተጥለውም ነበርና አዘነላቸው። ምን ሆነ ይላል? ወይ ምን ያደረገላቸው? አዘነላቸው። በደንብ እናስተውል። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው። አስቡ፣ የጌታ ኃላፊነትና የኛ ኃላፊነት
የእግዚአብሔር ስራና የኛ ስራ ወይም የቤተ ክርስቲያን ስራ እግዚአብሔር ቤተ ክርስቲያንን በዚች ምድር ላይ ሲያስቀምጥ በሷ በኩል የልቡን ሐሳብ ወደዚች ምድር ለማምጣት እንደሆነ ለሁላችሁም ግልጽ ነው። ይሄ ነው ስነ መለኮቱ። የቤተ ክርስቲያን በዚህ ምድር መኖር የእግዚአብሔርን ትልቁና ዋነኛውን አጀንዳ ራሷ ኖራ ለሌሎች ማስተላለፍ ነው። መንገድ ናት። ስለዚህ ትልቅ ኃላፊነት ራሱ ማድረግ የሚችለውን ሼር አድርጎ ለቤተ ክርስቲያን እንድታደርግ ይነግራታል ወይም ያሳስባታል ወይም ያሳስበናል። በእነዚህ ውስጥ የማቴዎስ ወንጌል ምዕራፍ 9ን ስንመለከት ወደ 6 ወይም 7 ድንቃ ድንቆች ወይም አስተምሮት ይሁን ሚራክልስ ሲያደርግ እንመለከታለን። ኢየሱስ ወደ መጀመሪያው አካባቢ ስንመለከት ሽባውን ሲፈውስ እንመለከታለን። ከቁጥር 1 እስከ 8 ኢየሱስ ክርስቶስ በዛ ስፍራ አንድ ሽባ ሰውዬ ሰዎች ወሳሳ ተሸክመው ወደ እርሱ እንዳመጡ እንዳውም ማርቆስ ሲገልጠው እንዴት ነው በጣራ በኩል ነድለው እንዳወረዱ እና የሰዎቹን እምነት አይቶ ሽባውን ኃጢአት ተሰረየችልህ ብሎ እንደፈወሰው እዛ ላይም ጭቅጭቅ እንደተነሳ ሌላው ማቴዎስን ሲጠራ እንመለከታለን። ወደ ማቴዎስ ቤት ተገኝቶ ቀራጩ ማቴዎስን ይሄንን ወንጌሉን ጸሐፊውም ማለት ነው ይጠራል እና እዛ ላይም ምን ተነሳ? ኮንፍሊክት ነው። ከኃጢአተኞች ጋር ይበላል፣ ወደ ኃጢአተኞች ቤት ይሄዳል። ለምን? የኢየሱስ ስራ መድረስ ነውና መሄድ ነውና። በደንብ እናስተውል እና ስለ ጾም ሲያስተምራቸው እንመለከታለን። አንድ አለቃ ልጅ ወይም የመቶ አለቃ ልጅ ሲፈውስ እንመለከታለን። በዛው አጋጣሚ ደግሞ ለ12 ዓመት ደም ይፈሳት የነበረውን ሴትዮ ሲፈውሳት የልብሱን ጫፍ ነክቼ ቢሆን ብነካ እፈወሳለሁ ብላ እንዳለችው ሲሆን እንመለከታለን። ሌላው ደግሞ 2 አይነ ስውሮችን ይሄ አይነ ስውር ድንገት በቀኑ ሳይሆን አይነ ስውር ሆኖ የተወለዱትን ሲያበራ ወይም ሲፈውስ እንመለከታለን። ሌላው የመጨረሻው አንድ ዲዳ ሰው በሰይጣን በአጋንንት የተያዘውን የማይናገረውን አጋንንት ከውስጡ አስወጣና ሰውየው እንደተናገረ መፈታት እንደሆነለት። እነዚህ እያንዳንዳቸው ብንሰብክ የራሳቸው ሚኒንግ ወይም ኢንተርፕሬቴሽን አላቸውና መንፈሳዊ ትርጉም አላቸው። ይቅርታ እና ጌታ ኢየሱስ ክርስቶስ ያን ሁሉ ሲያደርግ ዞሬ ይላል። አሁን መጨረሻ ላይ ያነበብነው ጠቅለል አድርጓል። ከ35 እስከ 18 ያለውን ይህንን ሁሉ ጠቅለል አድርጎ ሲናገር 32 እስከ 34 ያለውን እናንብብ። እነርሱም ሲወጡ እነሆ ጋኔን ያደረበትን ዲዳ ሰው ወደ እርሱ አመጡ። ጋኔኑንም ካወጣው በኋላ ዲዳው ተናገረ። ሕዝቡም እንዲህ ያለ በእስራኤል ዘንድ ከቶ አልታየም እያሉ ተደነቁ። ማን? ሕዝቡ። እንዲህ አይነት ያለ ነገር ከቶ በእስራኤል ዘንድ አልሆነም እያሉ ምን ሆኑ ይላል? ተደነቁ ይላል። በተቃራኒው ቀጥሎ ያለው እንዴት ይነበባል? ቁጥር ስንት ላይ? እንዲህ ያለ በእስራኤል ዘንድ ኦኬ ከቶ አልታየም እያሉ ተደነቁ። ኦኬ ፈሪሳውያን ግን በአጋንንት አለቃ አጋንንትን ያወጣል አሉ። አያችሁ ግልባጩን። ይህን ሁሉ ድንቃ ድንቅ ይህን ሁሉ ተአምራት ጌታ ኢየሱስ ክርስቶስ ሲሰራ ያን ሁሉ ዋጋ ሲከፍል ሕዝብ ሲያደንቀው፣ ሕዝብ ሲከተለው፣ ምላሽ ሲሰጠው፣ መሪዎች ግን ዋና የሃይማኖቱ መሪዎች ጉዳዩ የሚመለከታቸው ግን ኢየሱስን ሳይረዱ ሲቀሩ ሰራተኞች መሆን የነበረባቸው የሚገባቸው ይህንን ጉዳይ ችላ ስሉና ዝም ብሉም አንድ ነገር ነው ሌላ ስም ሲሰጡት እንመለከታለን። እና በዚህ ላይ ነው ኢየሱስ ከ35 እስከ 8 ያለውን ያለው። ስለዚህ ይሄ አይገርምም? ሰዎቹን ይሄንን ሁሉ ድንቅ ተአምራት እያደረገ የመንግስቱን ወንጌል እየሰበከ ሲዞር ድውያቸውን እየፈወሰ ሙታንን እያስነሳ አጋንንትን እያወጣ እያስተማረ እየመከረ ማድረግ የሚገባውን ሁሉ እያደረገ ሲዞር ሲሄድ
ሌሎች ግን እንዳልተቀበሉትና እንደተቃወሙት ስንመለከት ከዛ እንዲህ አለ። ሕዝቡን ሲመለከት እረኛ እንደሌላቸው በጎች ተጨንቀው ተበትነው አየና አዘነላቸው ይላል። ይሄ አዘነላቸው የሚል በቃ ይሄ ሕዝብ አያሳዝንም አይደለም ያለው። ሲያዝን ኢየሱስ በጣም እየተገረመ እየተደነቀ ይሄ ሁሉ መሪ፣ ይሄ ሁሉ አስተማሪ፣ ይሄ ሁሉ ሃይማኖት መሪ እያለ ግን እረኛ የላቸውም ማለት አዘነላቸው እና ከዛ ወደ ደቀ መዛሙርቱ መለስ ብሎ እንዲህ አለ። ልጆች አለ። ልጆች ብሎ እኔ ነኝ ያልኩት። ልጆች አስተዋላችሁ? ተገነዘባችሁ? መከሩ ሰፊ ነው አለ። እርሻው ሰፊ ነው። አጨዳው ሰፊ ነው። ማሳው ሰፊ ነው። ግን ሰራተኞች ጥቂቶች ናቸው። አይመጣጠንም ማለት። ስለዚህ ምን ይሻላል? የመከሩን ጌታ ጠይቁ። ወደ መከሩ ሰራተኞችን እንዲያሰማራ ጠይቋል። እና ምን ማለት ነው? ይሄን ትንሽ እንድታስቡ ነው ረጋ ብዬ የምናገረው። ምን ማለት ነው? ማን ነው የመከሩ ጌታ? ራሱ እኮ ነው። በሌላ በኩል ከዛ ነው የመጣው። በሌላ በኩል የሉም ሰዎች አሉ፣ የሉም ሰባኪዎች አሉ፣ የሃይማኖት መሪዎች የሉም አሉ። ግን እነሱ ምን መስራት ጀምረዋል? ኢየሱስን የሚቃወሙ ይህን ስለ መንግስቱ ጉዳይ ስለ መንግስቱ ወንጌል ቁብ የሌላቸው ስለሆኑ አሁን ስለ መንግስቱ የሚሰብኩ ሰዎችን ወደ ንስሐ የሚመልሱ የእግዚአብሔርን የልቡን አጀንዳ በዘመናት ውስጥ የእግዚአብሔርን የልቡ ሐሳብና ፈቃድ የሚያገለግሉ እሱ ላይ የሚሰሩ እሱ ላይ የሚያተኩሩ አገልጋዮች እንዲነሱ፣ አጫጆች እንዲነሱ፣ ሰራተኞች እንዲነሱ ጸልዩ፣ ወደ ጌታ ጩሁ፣ አሳስቡት፣ ጠይቁት አለ ኢየሱስ። እና ትልቁ ነገር እዚህ ውስጥ የምናስተውለው የመንግስቱ ወንጌል፣ ይሄ ትልቅ ሜሴጅ ነው ያለው። ወንጌል በተለያየ መንገድ ይሰበካል። ወንጌል በተለያየ መንገድ ይነገራል። በብዙ መንገድ የሚሰብኩ ወንጌል ሰባኪዎች ዛሬም አሉ። ያን ግን ኢየሱስ አጽንቶ ያለውና ያመላከተው የመንግስቱ ወንጌል ማቴዎስ 24 ቁጥር 14 ላይ ራሱ ይሄንን ይላል አይደል? እሱን እናስታውስ። ማቴዎስ 24 14 14 አላገኛችሁም? እንደኔ ነው ወይስ? እንዲህ ይላል፣ ለአሕዛብም ሁሉ ምስክር እንዲሆን ይህ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜም መጨረሻው ይመጣል። ለአሕዛብ ሁሉ በመጨረሻው የመንግስቱ ወንጌል ይሰበካል። ያኔ የመጨረሻው ይሆናል። ማርቆስ 1 14 እና 15 እንዲህ ያስታውሰናል ስለ መንግስቱ ወንጌል አይደል? ዮሐንስም አልፎ ከተሰጠበት በኋላ ኢየሱስ የእግዚአብሔርን መንግስት አስቡ፣ ኢየሱስ የእግዚአብሔርን መንግስት ወንጌል እየሰበከና ዘመኑ ተፈጸመ፣ የእግዚአብሔርን መንግስት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ ይላል። ትልቁና ዋናው የክርስቶስ ኢየሱስ ከላይ ከሰማይ ሰማያት መውረድ
ስጋን መልበስ፣ ከድንግል ማርያም ተወልዶ ስጋን ነስቶ ሰው መሆን፣ በዚች ምድር ላይ መመላለስ፣ የእግዚአብሔርን መንግስት ወደዚህ ምድር ማምጣት፣ እሱ ራሱ መንግስቱን ወክሎ መንግስቱ ሆኖ በዚህ ምድር ላይ ይመላለስ እንደነበረ፣ በሄደበት ቦታ ሁሉ የመንግስቱ ጉዳይ እንደሆነ ጉዳዩ፣ ድውዮችን ሲፈውስ በዛ ውስጥ የመንግስት ወንጌል ይሰበካል እንጂ ሰዎችን ሆስፒታል ሆኖ ልክ እንደ ሆስፒታል አድኗቸው መላክ እንዳልሆነ፣ ከመንግስቱ ጋር እንደሆነ፣ አጋንንትን ሲያወጣ ወይም ሲያስወጣ ያ እንደሆነ፣ ሙታንን ሲያስነሳ ፐርፐዙ ዋናው የመንግስቱን ወንጌል መስበክ እንደሆነ፣ ለዚህ ዋናው ምሳሌ ዮሐንስ 11 ስለ አልዓዛር ታሪክ ስንመለከት 25 ላይ የሚለው ምንድን ነው? ትንሣኤና ሕይወት እኔ ነኝ። ያን ለማሳየት ነው። አልዓዛርን ከሙታን ማስነሳት እንደምችል ወይም ሙታንን ማስነሳት እንደምችል ጡንቻውን ማሳየት፣ ዕውቀቱን ማሳየት፣ ችሎታውን ማሳየት አይደለም። ለሚያደርገው ሁሉ ተአምራት፣ ለሚያደርገው ሁሉ ድንቅ ክርስቶስ ኢየሱስ ራሱን መግለጥ፣ መንግስቱን መግለጥ ይፈልጋል። ክብር ለእርሱ ይሁን። ዛሬም እግዚአብሔር የሚለን ይሄ ነው። ለቤተ ክርስቲያን ያለው መልእክት ይሄ ነው። ድንቅና ተአምራት ይሆናሉ። አዎ ያደርጋል፣ ይሰራል። ድንቅና ተአምራቱ ግን ለመንግስቴ ይሁን ነው የሚለው። አጋንንት ይወጣሉ። አዎ ይወጣሉ። ያ ለእግዚአብሔር መንግስት፣ ለወንጌሉ፣ ለመንግስቱ ወንጌል መሰበክ ይሁን። ሰዎች ንስሐ እንዲገቡ፣ ሰዎች ከኃጢአታቸው እንዲመለሱ፣ የእግዚአብሔር መንግስት ቀርባለች ብሎ ሰዎች እንዲዘጋጁ፣ ምጽአቱን እያሰቡ ስለ ምጽአቱ እየዘመሩ፣ ስለ ምጽአቱ እየጸለዩ፣ ስለ ምጽአቱ እያበሰሩ እንዲቆዩ፣ ዋናው ትልቁ የእግዚአብሔር አጀንዳ የሚያጠነጥነው ምጽአቱ አካባቢ ነው። ዳግም ምጽአቱ አካባቢ ካልሆነ ክሳራ ነው፣ ካልሆነ ድካም ነው። ለምን የምታየውን ሌላውን እንዲሁ በተለያየ መንገድ ማግኘትና ሊገኝ ይችላልና። ስለዚህ ኢየሱስ ይህንን ይፈልጋል። እንዳልኩት ኢየሱስ የመጣው መጀመሪያ ለማለት የሞከርኩት ለሰዎች ልጆች በሙሉ ነው። አስቡ፣ የመጣው ለሰው ልጆች በሙሉ ቋንቋን፣ ብሔርን፣ ሃይማኖትን፣ አገርን፣ ቀለምን ሳይለይ ምንድነው ዋናው ዓላማው? ሰዎች ሁሉ እንዲድኑ። ለዚህም ደግሞ ቲቶ 2:11 አይደል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና። ስንት ሰዎችን በሉ እስኪ? ስንት ሰዎች? ሰዎችን ሁሉ ሊያድን ይችላል። ስለ ችሎታው ስናገር፣ ስለ አቅሙ ስናገር፣ ስለ ስልጣኑ ስናገር፣ ስለ ማንነቱ ስናገር የመጣው የተገለጠው ወይም የተለቀቀው ወይም የፈሰሰው የእግዚአብሔር ጸጋ በቂ ነው፣ ከበቂ በላይ ሰዎችን ሁሉ ለማዳን። ትልቁና ችግሩ ክሳራው ታዲያ ምንድን ነው ብንል፣ ሰዎች ሁሉ ወደዚህ ጸጋ አልፈለሱም፣ አልመጡም። የመጡትስ በተለያየ ምክንያት እየተመለሱ ነው። ልክ እንደ ፈሪሳውያን የሰሙትስ የራሳቸውን አጀንዳ፣ የራሳቸውን ሐሳብ ይዘው እየተመለሱ። ስለዚህ የእግዚአብሔር ድምፅ ዛሬም ይጮሃል ከምድራችን፣ ከቤተ ክርስቲያናችን። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጦ፣ ሰዎችን ሁሉ ነፃ የሚያወጣ የእግዚአብሔር ኃይል ተገልጦ፣ ሰዎችን ሁሉ ከእስራት የሚፈታ ወንጌል ተሰጥቶ፣ ይህ ወንጌል እየተሰበከ ነው ወይ? የመንግስቱ ወንጌል ሰዎችን ወደ ንስሐ የሚያመጣ፣ ሰዎችን ከክፉ መንገዳቸው የሚመልስ የምለው ነው። ጌታ ኢየሱስ ክርስቶስ ያደረገው ስለ መንግስቱ ነው ትምህርቱ። ወንጌል ይሰብክ ነበር፣ የሰዎችን ይፈውስ ነበር። ሁለተኛው ኢየሱስ የመጣው ለጠፉት ለተቅበዘበዙት በጎች ነው እና ይራራል፣ ያዝናል። ለማን? ለሰው ልጅ ሁሉ። ያለ መሪ፣ ያለ እረኛ፣ ያለ ሰባኪ፣ ያለ ማላጅ ራሱን ዝቅ አድርጎ የሚያገለግል በማጣት ለሚንከራተቱ ሕዝብ ያዝናል፣ ይራራል፣ ያስባል፣
ያስባል። ማንን? በጎቹን፣ ህዝቡን ያስባል እግዚአብሔር። እግዚአብሔር ያስበናል። እግዚአብሔር ይራራልናል። እግዚአብሔር ከዚህ በር ውጭ ላሉትም ይራራል፣ ያዝናል፣ ያስባል። እረኛ እንደሌላቸው በጎች ማለት ከብት፣ እረኛ የሌለው ከብት። ምናልባት ብዙዎቻችሁ የከተማ ልጆች ናችሁ፣ አታውቁም ከብት እንዴት እንደሚታገድ። አንዱ ወደዛ ይሄዳል፣ የሰውም እህል ይበላል። አንዱ ወደዛ ይሄዳል። የተበተነ ዲስኦርጋናይዝድ የሆነ ማለት። በሌላ በኩል ደግሞ ለአውሬም የተጋለጠ ለአደጋም የተጋለጠ አንድ ራሱም ጥፋት ያጠፋል፣ ራሱንም የሚያጠፋ ደግሞ ብዙ አደጋ አለ። ስለዚህ እረኛ ሁለቱን እሱም እንዳይጠፋ ሌላ ጥፋት ውስጥ እንዳይገባ ይከለክላል፣ ሌላውም መጥቶ ደግሞ እንዳያጠፋው ይከላከላል። እና ይሄ ነው የሚፈለገው ነው እያለ የእግዚአብሔር ቃል። ስለዚህ እግዚአብሔር በዘመናት ውስጥ መሪዎችን፣ አገልጋዮችን፣ ሰባኪያንን፣ አስተማሪዎችን ያስነሳል። ግን ይገርማቸዋል፣ ሾርቴጅ አለ ነው የሚለው። እጥረት አይደል? አይበቃም እንዴ? ትልቁና ዋናው እንዳልዘነጋ የእግዚአብሔርን ቃል ልዩ የሚያደርገው፣ ወንጌላችንን ልዩ የሚያደርገው አያችሁ፣ የዛሬ 2000 ዓመት የዛሬ 3000 ዓመት የተነገረው ቃል አልፎ ዛሬም ሕያው ሆኖ ስለምናገር። አስተውሉ፣ በደንብ ስሙኝ። የዛሬ 2000 3000 ዓመት የተነገረው ጌታ ኢየሱስ ክርስቶስ የነበረበትና ከሱ በፊት እነ ሙሴ እነ ሐዋርያት ነቢያት አባቶች የነበሩበት ጊዜ የተነገረው የተቀመጠው የተጻፈው ዘልቆ ድንበር አልፎ አገር አቋርጦ ዘመን አቋርጦ ዓመታት አቋርጦ ዛሬም ሕያው ሆኖ ይናገራል። ስለዚህ ያኔ የዛሬውን ተናገረ። ይሄ ነው እና መልኩን እየቀየረ አይደለም፣ ለኮንቴክስቱ እንደሚመች እያደረገ ራሱን ይገልጣል። ስለዚህ በስነ መለኮት የእግዚአብሔር ቃል ወንጌል ምንድን ነው የምለው? የእግዚአብሔር ቃል ሬቨሌሽን ነው አይደለ? መገለጥ ነው። it is not only revelation, it is progressive revelation። በሙሴ ዘመን the same እግዚአብሔር ያው እግዚአብሔር በሌላ መንገድ ይናገር ይሰራ ነበር በብሉይ ኪዳን። ወደ አዲስ ኪዳን ስንመጣው ያው እግዚአብሔር ስጋ ለብሶ መጣ። በሐዋርያት ዘመን ያው እግዚአብሔር በመንፈስ ቅዱስ ደግሞ ወርዶ መጣ። በአበው ዘመን ያው እግዚአብሔር በመንፈስ ቅዱስ በጽሁፍ ደግሞ እንደዚህ ኦርጋናይዝድ ሆኖ ወደኛ እንዲደርስ መጣ። ያው እግዚአብሔር ቤተ ክርስቲያንን እያደራጀ እየመራ በእኛ ዘመን ደረሰ። ያው እግዚአብሔር ዛሬም እንዲህ ይላል፣ መከሩ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እግዚአብሔር አየ ይሄንን በዘመናችን፣ እግዚአብሔር አየ ይሄንን በምድራችን። ስለዚህ እናንተ ያመናችሁ ንስሐ የገባችሁ ጉዳያችሁን በፊቴ የጨረሳችሁ ሌላ ነገር መከተል ተውና፣ ስለ ሌላ ነገር መጨነቅ ተውና ይህንን ጸሎት ጸልዩ ነው የምለን እግዚአብሔር። ምን ሰራተኞች ባለማሳው ወደ ማሳው እንዲያሰማራ አስነሳልን ብላችሁ ጸልዩ። አልተነሱም ወይ በምድራችን? ቤተ ክርስቲያን ራሱ ቁጥሯ ብዙ አንዳንዶቹ ኤግዛጀሬት ያደርጋሉ። 35 እስከ ምን ዲኖሚኔሽኖች እንደደረስን በተለይ ኢቫንጀሊካልስ። በዚህ ሁሉ ውስጥ ስንት አገልጋዮች ያውም ይቅድሮ ቄሶች፣ ፓስተሮች እነሱም እንዳውም ተንቆ አሁን ነቢያት፣ ሐዋርያት፣ ባለራእይ ማን ኦፍ ጋድ ተባለ። እንደዛ ሁሉ ሆኖ ግን አሁንም ጥያቄ አለ ይላል። ቅርታን ያን መንካት ፈልጌ አይደለም። አሁን እሱ አይደለም አጀንዳዬ፣ ግን እውነቱን እንነጋገር ነው። ምንድነው ብዬ ይህንን ሳጠና ሲመለከት ራሴንም ቁጭ አድርጌ የተነሱት ሁሉ እግዚአብሔር ያስነሳቸው ነው ወይ? ይሄ መጠየቅ ያለበት ጥያቄ ነው። ቢጎዳ አይመስላችሁም? ተመካክረው ዘር ይበላሉ ይባላል። በእኔ ዘር ዝም ብሎ አይበላም። መከራ ሲሆን በቃ ረሃብ ሲሆን በቃ ምን ይሻላል ይሄንን ዘር
አሁንማ መንግስት ያም ቴክኖሎጂ እንትን አድርጎ ምርጥ ዘር ብሎ ዘር አስቀምጠን ገበሬ ታውቃላችሁ አይደል? አጠፉ። ስለዚህ በዚህ ጉዳይ ላይ እንድንነጋገር ነው። ምን ይመስላችኋል? መከሩ እንዴት በዛ? ሰራተኛው እንዴት አነሰ? የተነሱት ስንቆጥር ስንመለከት ቀላል አይደለም። በየመንደሩ የሚሄዱ በየሀገሩ የሚሄዱ በተለያየ ስም የተነሱ ግን ከምን ጊዜውም ይልቅ ህዝብ፣ ቤተክርስቲያን፣ ምእመን፣ አገር ጭንቅ ውስጥ የገባችበት በእድሜያችን እንደዚህ ዘመን አላየንም። ምን አይነት አገልጋዮች እንዲነሱ የመንግስቱን ወንጌል ሰዎችን ወደ ንስሐ የሚያመጡ ወደ ራሳቸው የሚያመጡ ሳይሆን ለጥቅማቸው የሚናገሩ ሳይሆን ሚሽናቸውን ከግብ ለማድረስ የሚሰሩ ሳይሆን ባለ ራእዮች ሳይሆን የተሰጠውን ራእይ የሚያስፈጽም ለሚሰይት ዝም ተባለ። ጎበዝ አየን፣ ተያየን። እድል ያገኘው ሁሉ የፈለገውን አለ፣ አደረገ። መመለሻ ጠፋ። በብዙ የተደረገ በብዙ የተሰባበረ ምእመን እኔ ልክ ይሄ በዘመን ምድራችን ያለው ሙቭመንት ሲነሳ እንዲህ አልኩት። ከጥቂት ጊዜ በኋላ ወደ ቋሚው ቤተክርስቲያን እየመጡ እንግዲህ እየተንከራተቱ በሚያገለግሉ አገልጋዮች ላይ ሸክም እንደሚመጣ አስቡ፣ አስተውሉ። በተለያየ ነገር ውስጥ ገብተው ተጎድተው ተሰባብረው ዛሬ በድካሜም ቢሆን በምንም ያለችው ቤተክርስቲያን በብዙ ጥገና ላይ ነው ያለችው። እረኛ ራሱን የሰጠ ራሱን የለየ ለዚህ ስራ አይ ዶንት ቲንክ አገልጋዮችን የሚል አይመስለኝም። አሁን የምንጠቀመው አገልጋዮች ትርጉም ይለያል። ለዚህ ለወንጌል ስራ ህይወታቸውን፣ ኑሯቸውን፣ ትዳራቸውን፣ ዘመናቸውን፣ ጉልበታቸውን የለዩ ወደ ኋላ የማይሉ ማቄን፣ ጨርቄን፣ ትዳሬን፣ ምንን የማይሉ እኔ እንደዛ ነው የገባ እንዲነሱ እኛም ተደነቃቀርን እንደኔ አይነቶቹ ማለት ነው። አገልግሎት እንወጣለን፣ ሌላ የሚጎትተን ከኋላ አለ የለም? አዎ። ምን በሏ፣ ምን ንገሩኝ? ትዳር፣ ልጆች፣ ባህል፣ የቤተ ክርስቲያን ደንብ፣ ስርዓት፣ ህግ። እኔ ከባለቤቴ ጋር ቁጭ ብለን አወራን። ብዙ ጊዜ ዲስከስ አደረግን። የተጠራ ለወንጌል የተለየ ወደ ትዳር መግባት የለበትም። ለክርስቶስ ብቻ የተለየ በትዳር የማይጠላለፍ ምን ነው በትዳሩ አኮርፎ መጣ እንደ ሰውዬ እንዳትሉት። አይ ምን ይሄ እኮ ዛሬ የጥናት የዛሬ እኮ ሐሳቤ አይደለም። ውስጤ የታመቀ የቆየ ኦርቶዶክሶች፣ ካቶሊኮች አንድ አይነት ነገሮቻችሁን እንላለን እንጂ ያ ነው ከዛ የመጣው። እነ ጳውሎስን ውሰዱ፣ ሐዋርያትን ውሰዱ። ስለ ትዳር ሲያወሩ ስለ ልጆቻቸው፣ ስለ ሜሬጅ ስለምን ስሉ ስለ የለም እኮ እንዳው አንድ ቦታ ጳውሎስ ሲጨንቀው እንደ ምንድነው እነ ጴጥሮስም ምስት እንዳላቸው የምንገነዘበው እንደ እኛም እኮ እንደነ ኬፋ ምስቶቻችን ይዘን መዞር እንችላለን አለ። እስጭት አለ እኮ ወገኖች። ሌላ አጀንዳ የለኝ። ውስጥ ያለው ጩኸት ነው። ማሳው አጨዳው እንዴት እንደነጣ እዩ አላል። ዮሐንስ 4 ላይ ነው አይደል? ደግሞ አይደል? እንዴት እንደነጣ እዩ። በየቦታ በየመንደሩ በየአገሩ በየብሔር ብሔረሰቡ ወንጌልን ሳይሰማ
በቃልቻ በዳንክራ በ21ኛው ክፍለ ዘመን የኢትዮጵያ ወንጌላውያን አብያተ ክርስቲያናት ተቋቁሞ ከዛም አልፎ እሱም አይበቃም ተብሎ ካውንስል በተቋቋመበት ምድር በሀገራችን በምድራችን ወንጌል ያልደረሰ ጌታ ኢየሱስ ክርስቶስን የግል አዳኛቸው አድርገው ለመቀበል ያልታደሉ ያልተደረሱ ስንት አሉ። ምን አደረክ ብትሉ ለቀልድ አይደለም። አትሊስት ከዚህ መጥቻለሁ አይደል እንዴ? አትሊስት አይ ሙቭድ በዛ በሀገራችን በከተማችን አትሊስት የተሻለ ነገር መንቀሳቀስ ጀመረ። አሁን ሙቭመንት መጣና ሰው አገልጋይ በምርጫ እንዲህ ያለበት እንዲህ የሆነው ተባለ። ጌታ አሁንም ልቡ ወዳልዳኑት፣ ሁለተኛው ወዳልዳኑት ብቻ ሳይሆን ድነው እረኛ ወደሌላቸው በተለያየ ነገር ወደ ተጠላለፉ አየና አሁን አንድ አሳይመንት ለና ለናንተ እየሰጠ ነው መንፈስ ቅዱስ። ይሄ ነው ልብ ላይ ያለው። ምንድነው? ወደ ጸሎት እንመለስ። አትሊስት ይሄን ማድረግ እንችላለን። የጠፉት ጋር የሚደርስ የክርስቶስ የወንጌል ባህሪ ኤቲክስ መሄድ ነው፣ መድረስ ነው። መሄድ ነው፣ መድረስ ነው እንጂ አንድ ቦታ ሆኖ መጥራት አይደለም። እና ወዴት ነው የምንሄደው? ኢንቫይሮንመንቱ ወደማይመች፣ ቋንቋው ወደማይመች፣ ባህሪያቸው ወደማይመች አይመች። ወደማይቀበሉን ቅድም ብያለሁ። ህብረት ማድረጋችን፣ አንድ ላይ መሆናችን፣ ተመራርጠን ተፈላልገን እንደምንቀባበል ተከባብረን ፕሮቶኮላችንን ጠብቀን ይህንማ ማን ይጠላል? እግዚአብሔር ይሄንን ከኛ ይፈልጋል። የዛሬ 2010 2015 እዚህ ነበርኩ። ሌላ እዚህ ጉድ ሼፐር ላይ በነበርን ጊዜ ለ17 ዓመት ተያዘ ራእይ። ቦረና ኢንዲጂነስ ቦረና ጋር መድረስ ነው ዓላማው የቸርቹ። እግዚአብሔር ግን በዛ ዘመን ነው እኔ ስመጣ ነው ራእዩ የተፈጸመውና መርሳ ቤት ለ13 ዓመት ዝናብ አልዘነበም። ካኑ ኢማጂን አገሩ ሁሉ ምድሩ ሁሉ ምድረ በዳ ነው። አንድ እህት አለች፣ ያን ቸርች የምትመራው እህታችን ዱሬ፣ ያው ብዙዎቻችሁ ታውቋታላችሁና ተመርቆ ስንሄድ ህዝቡ ለምንድን ነው ከመጀመሪያው እዚህ የሰፈረው? አንዳንድ አይገርማችሁ፣ አንዳንድ ቦታዎች በጣም አስቸጋሪ ቦታ ለመጀመሪያ ጊዜ ቆሜ መስቀል ደረቅ እንጨት ነፋሱ እንዲይዞኝ ሊሄድ ነው። በአብ በወልድ በመንፈስ ቅዱስ ስም አንድ አምላክ ስተክል አንዳንድ ህሊናዬ እውነቱ መጥቶ አሪው ክሬዚ ይለኛል። ምን ሊሆን ነው ዛጋ? አይታሰብም። ያው እሱንም እድል ማግኘት ድንቅ ነው። በእኛ ስትራክቸር በመካኒሱስ ቢሆን እኮ የሲኖዶስ ዋናው እንጂ ወደዛ አስጠጉኝም። በረሃ ስለሆነ ማንም አይመጣም። አትሊስት እኔም እሱን እድል ነው የተጠቀምኩት። ከዛ ይገርማቸዋል፣ መሬት ተገዛ፣ ቤት ተሰራ። ነግሬያቸዋለሁ። አይዶኖ ለአንድ ቀን አስተምረን 76 ሰው ነው የተጠመቀው። ካኑ ኢማጂን። ለምንድን ነው እንደዛ ያ የቆየው ለን ስንል አልተመቸም። የቦረና ህዝብ አይመችም። እዚህ ዴስታድ ዩኒቨርሲቲ ያለ ሪሰርች ተሰርቶ ብሎክድ ካልቸር ተብሎ የተቀመጠ ይሰማል፣ ሪስፖንድ አያደርግም። በባህሉ በቋንቋው በከስተሙ ካልደረስኩ
ዛሬ አሁን ወደ 14 ቤተክርስቲያን እንደሆነ ነው። ጌታ የተመሰገነ። ወገኖች እንንቀሳቀስ። እኔ እውነት ነው ራሴን እንትን ማለት አዲስ አበባም ኢትዮጵያን በነበርኩ ጊዜ ሸዋ ውስጥ ሰሜን ሸዋ ውስጥ ቃልቻ ጋራ ከፈረስ ስንቴ ጥሎን መንገድ ዘግተውብን ያለ ከተማው ሳያምረን ቀርቷል። የከተማውንም እንትን አቅቶን አይደለም። እግዚአብሔር በሰጠኝ እድል እኔችን ያህል ለመንቀሳቀስ ችያለሁ ላያችሁ ነው በወንጌል እስቲል ዛሬም እግዚአብሔር ሰራተኛ ፈልጋለሁ። በቤታችሁ ምን አለ? በእጃችሁ ላይ ምን አለ? ዕውቀት ያለው በዕውቀቱ፣ ገንዘብ ያለው በገንዘቡ ኦርጋናይዝ ማድረግ የምትችል በማድረግ እንድንንቀሳቀስ እዚህ ያለነውም ደግሞ እንታጠቅ። የእግዚአብሔርን ቃል ለመማር እንዘጋጅ። አሉን በእኛ መካከል እኔ ብቻ አይደለሁም፣ ብዙዎች አስተማሪዎች አሉን። ጊዜ ያላችሁ እንሰልጥን ነው። አትሊስት እንዴት እንጀምር? መሪዎች ትንሽ ፕሮፖዛል ለማድረግ ትንሽ እንዴት በቃ እዚሁኛ ያለነው መሰልጠን እንጀምር። ይሄውኑ ቃል እስኪ እንደገና ሪቫይዝ አድርገን ዲፕሊ ሄደን እንነጋገር። ኃላፊነት አለብህ። አዎ ዘምረ አመልከ ከበሽታ ተፈውሰ መልስ ጥያቄ መልስ ሰምተ ትንቢት ሰምተ መሄድ ብቻ አይደለም። ወንጌል ቻሌንጅ ያደርገናል። ወንጌል በመንገዳችን ይቆማል። ወንጌል እንደወደድን እንደፈለግን እንዲሄድ አይፈቅድም። ተመለስ ይለናል። ተመለሱ፣ እንመለስ። ወዴት? ወደ መንግስቱ ወንጌል። አዝንላችኋል አለ። እናዝናለን ላልዳኑት፣ እናዝናለን ለሚቅበዘበዙት ነው ወይስ የራሳችንን ኮምፈርት ዞን እናመቻቻለን? እኔም በእናንተ ውስጥ ነኝ። ለዚህ እኮ ነው የምናገረው። ሌላ ከውጪ ብዙ ጊዜ እንደምለው እስኪ እንዲመጣልን አንጠብቅም። ስለዚህ እግዚአብሔር ዛሬም ያስነሳል። እኔ ይሄ ምስጢር የገባኝ ደነገጡ። እንዲነሱ ሰዎች ምን አድርጉ አለ ጌታ? ጸልዩ ነው። አሁን እኮ ሌላ ነገር ሁኑ አደጋ ይመጣባችሁ አይደለም። ጸልዩ። ለምን? ክፍተት አለ። ለምን? ችግር አለ። የምታዩት በሚዲያ የምናየው የምንሰማው ያለችው ቤተክርስቲያን አሁን ያለበትን እንደው ለማስታወስ ነው። ካቴድራል መስራት፣ ሚዲያ ይሄ ምንድነው ጃዝ ምናምን ማሟላት፣ መሬት። አንድ ዶክተር አለ አሁን አንድ ኮሌጅ አብረንም እንሰራ ነበርና ያው በመካነ ኢየሱስ አይደለም ያው ራሱን የቻለ ሰሚናሪ አለውና አንተ እንዴት ነው ቤት ለዚህ ለምን አልጠየቅም? እና ይገርማል አለ። አንዱ በቃ እኔ አግዛለሁ የሆነ ኪስ ነገር ጠቁምና ምናምን ስለኝ አይ እኔ ያ ኤርትራዊ ነው ሰው የአማርኛው በጣም ደስ ይላልና እኔ ባክዚ መርካቶ ራሱ ብትወስደኝ ከዛ እንዴት እንደሚወጣ አላቅም እንኳን በዚህ ሲስተም ውስጥ ገብቼ ከናንተ ጋር ለመሄድ አለ። እና ነገሩ ዛሬ ሁሉም ሲስተማታይዝድ ሆኖ የተቀነባበረና አንዱን የሚጠቃቀምበት ደረጃ ላይ የወንጌል አደራ የተረሳ የሚመስል የሄደበት ዘመን ላይ ያለ ነው። እኔ ትንሽ ደፍሬና ካረኩ እንጂ እኔም አልተናገርኩም። ሁላችን የምናውቀው ነው። እና ይሄን እስከመቼ እንስማ ነው? እኔ እስከመቼ ምንድነው ዲቤት አድርገን ተነጋግረን በየቢሮ በየሰፈሩ በየአገልግሎት በየምኑ ብለን እንተው? ምን እናደርግ? ክሪቲካሊ እንድናስብ አያስፈልግም? እንድንጠይቅ አያስፈልግም? ልክ ነን ወይ?
እና ቤተ ክርስቲያን አባቶች ልክ ናቸው ወይ? ትላላቅ መሪዎቻችን ቤተ ክርስቲያን ሜጋ ቸርች የምንላቸው ምን ላይ ናቸው? ስለዚህ ወጣቶች፣ ምእመን እንነሳ። ሰራተኛ እንዲነሳ እንጸልይ። መሪዎች እንዲነሱ፣ አገልጋዮች እንዲነሱ፣ ለዚህ ወንጌል የተለዩ እንዲነሱ፣ የሚሄዱ የሚንቀሳቀሱ ደግሞ አሉ። እኔ ከማየት ጭምር ነው። ፕራክቲካል ቴዎሎጂ ነው የምናገረው። ያየሁትን ነው፣ ዝም ብዬ ወሬ አይደለም። አሉ ታች ያለ ነው መሄድ የሚፈልጉ የሚችሉ፣ ግን እግር ያጠራቸው ካልሆነ ጎበዝ። አሁን ሀገራችን የምትሄድበትን ሁኔታ አጠቃላዩን ስትመለከቱ እኔ እንዲህ ብዬ መጣው። ድሃ ነጋት፣ ድህነት አይደለም ድሃ የመኖር እድሉ ግሎባሊ እየሄደ ያለው ኳሊቲ እየተባለ እየተመረጠ እየተባለ ያ ይሄ ነው። ይሄንን ሸፋፍነን አብረን ሃሌሉያ እያልን ወንድም ጋሼ እያልን እንቀጥላለን። ጌታ ግን ልቡ አዝነዋል። በማን? በኔ። ለምን? ያወቅኩትን ባለመናገሬ፣ የገባኝን ባለመግለጽ። ለምን? እናንተን ፈርቼ። ግልጹን እንነጋገር። አይ እንዲህ ብል እንዲህ ይተረጉማል በማለት እናንተም ሳናውቅ ቀርተን ሳይሆን በአንድነት ሁሉን በሚችል በሰራዊት ጌታ በእግዚአብሔር ፊት እንጩህ። ጸሎት ቡድኖች፣ ከዚህ በኋላ ጸሎታችን እግዚአብሔር ሰራተኛን እንዲያስነሳ ከኛ መሃል ይሁን ከአሜሪካ ይሁን ከኢትዮጵያ ከየትም፣ እሱ ጥያቄያችን አይደለም። እግዚአብሔር የሚወጡትን የሚደርሱትን የወጡት የተነሱትም ደግሞ አቅም አጥተው ወደ ኋላ እንዳይመለሱ፣ በችግር እንዳይቆሙ፣ በሲስተም እንዳይታሰሩ። እኔ ቆይቻለሁ። ይሄ ሙሉ ጊዜ አገልጋይ ነኝ። እኔ ሙሉ ጊዜ አገልጋይ አይደለሁም ካልኩ ለምን? የቤተ ክርስቲያን አገልጋይ ነኝ እኔ አይደል እንዴ? ያ የቤተ ክርስቲያን ስርዓት ውስጥ ነው ያለው። እንደዚህ ነው ሲስተም። ቤተ ክርስቲያንም አይኗ ይብራ። ይህንን ወንጌል እንኑር። ጌታ ሊመጣ በደጅ ነው። አንዳችን ለአንዳችን በረከት እንሁን። መፍትሄ እናምጣ፣ እንነጋገር፣ እንጸልይ። ሁሌ በኮንፍሊክት ካልሆነ አይሆንም። ስለዚህ ጌታ እንዲህ ይናገረናል። ስለ ሰራተኞች ጸልዩ። ወደ መከሩ ባለቤት ሰው ያስፈልገኛል፣ ለሕዝቤ እረኛ እፈልጋለሁ ብሎ በአንድ ነገር ይጠቀልላል። ወደ ሕዝቅኤል 34 ልመልሳችሁና እንጸልያለን። ሕዝቅኤል 34 ትዝ ይላችኋል አይደል? ስለ መሪዎች እየተቆጣ መጨረሻ ላይ ያለውን ነው። አንዳንድ ክፍሎችን ቀንጨብ አደርጋለሁ። ከቁጥር 7 ጀምሮ እንዲህ ይላል። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ እረኞችም በጎቼን ስላልፈለጉ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ በጎቼ ንጥቂያ ሆነዋልና በጎቼም ለምድረ አራዊት ሁሉ መብል ሆነዋልና ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ከአፋቸው አድናለሁ፣ መብልም አይሆኑላቸው።
ጌታ እግዚአብሔር እንዲህ ይላልና እነሆ እኔ ራሴ በጎቼን እሻለሁ ፈልግማለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁም በጎቼን እፈልጋለሁ። በደመናና በጨለማ ቀን ከተበተኑት ስፍራ ሁሉ አድናቸዋለሁ፣ ከአሕዛብም ዘንድ አመጣቸዋለሁ። ቁጥር 15 ላይ እኔ ራሴ በጎቼን አሰማራለሁ አስመስጋቸውም አለው ይላል ጌታ እግዚአብሔር። የጠፋውንም እፈልጋለሁ፣ የባዘነውንም እመልሳለሁ፣ የተሰበረውንም እጠግናለሁ፣ የደከመውንም አጸናለሁ፣ የወፈረውንና የበረታውንም አጠፋለሁ፣ በፍርድም እጠብቃችኋለሁ። ይህ በአጠቃላይ ሀሳቡ ሰፊ ስለሆነ ጠቅልል ሳደርገው መሪዎች ላይ ተቆጥቶ ተናግሮ መክሮ አስጠንቅቆ ሲያቅተው እግዚአብሔር እንዲህ አለ፣ እንግዲህ አለ አትቀልድ አለ። ክብር ለእርሱ ይሁን። ምን አለ? አለሁን አለ። ክብር ለእግዚአብሔር ይሁን። እረ እግዚአብሔር በበጎቹ ላይ አለ። እግዚአብሔር በቤተ ክርስቲያን ላይ አለ። ስለዚህ አለ እኔ ራሴ በጎቼን አሰማራቸዋለሁ። የእስራኤል መሪዎች፣ የፖለቲካ መሪዎች፣ የሃይማኖት መሪዎች፣ ካህናት፣ ነቢያት ነበረ እግዚአብሔርን እምቢ ያሉት። ስለዚህ ጠበቀ፣ ጊዜ ሰጣቸው፣ እድል ሰጣቸው። በሕዝቅኤል በኩል ተነስቶ ራሳቸውን ለምትቀልቡ ጮማቸውን ለምትብሉ ግን ለማታሰማሩ እረኞች ወዮላችሁ፣ እኔ በጎቼን አሰማራለሁ። ያ ነው ጌታ ኢየሱስ ክርስቶስ መጥቶ ተግባራዊ ያደረገው። በአዲስ ኪዳን አዝንላችኋለሁ መጣ። ራሱ ነቢያትን አይደለም ሐዋርያትን አይደለም ገና ሳይልክ ራሱ ፊዚካሊ መጣና አየ። ዛሬም የሰራዊት ጌታ እግዚአብሔር በመንፈስ ቅዱስ ራሱ ያየናል፣ እረ ይመለከተናል። ቤተ ክርስቲያኑን በገዛ ደሙ የዋጃትን ቤተ ክርስቲያኑን ሕዝቡን እግዚአብሔር አይተውም። በወንጌል ልጠቅልለው፣ እግዚአብሔር አይተወንም። በእውነት ነው። እግዚአብሔር በእኛ ላይ አለ፣ በቤታችን ላይ አለ፣ በቤተ ክርስቲያናችን ላይ አለ። አይተወንም፣ አይጥለንም። ምእመን እኛ አንድ ነገር እናስተውል፣ እናደርግ። ስለ አገልጋዮች ወይም ስለ ተጠሩት እግዚአብሔር እንዲያስነሳ የተጠሩትን ለዚህ ስራ የተካኑትን የተለዩትን እንዲያስነሳ የተነሱት ደግሞ እጃቸው እግራቸው እንዳይያዝ እንጸልይ። እኛ ደግሞ ውስጣችን ይሄ ቃሉ ያለ ጭምጭምታው አሁን ወደኛ የሚመጣ የሚነካካን የሚኮረኩረን ሰዎች ካለን ተናናሽ ታላላቆች በውስጤ ይሄ ነገር አለ የምትሉ ጸልዩ፣ ንቁ። እኔ በዚህ ቃል እግዚአብሔር ያለ እንዳነቃቃችሁ ነው። አብረን እንድንነቃቃ ነው፣ እንድንነካካ ነው። ዝም ብለን በቃ አብረን እንድንነጎድ አይደለም። ቻሌንጅ እንድንደራረግ ነው። የት ነው ያለ ነው? በምንድን ነው ያለ ነው? መዘምራን፣ አገልጋዮች፣ መሪዎች ያለነው እድል ይሄ ነው። እረ ጌታ ይርዳን። በእውነት ያለነው እድል ይሄ ነው። ጌታ እንዴት እንደሚወደን ይገርመኝ። አንድም ነገር እያስቀረብን አይደለም። ተጠንቀቁ። አብረን ካለን ካገናኘን ዝም ብለን ስለሌላ ነገር ኮምፕሌን ከማድረግ እኔም ጭምር እናንተ ወደ አጀንዳችን እንመለስ። አጀንዳችን እግዚአብሔር ዛሬ ያለ ነው። ብዙዎች ተበትነዋል። ለዚህ ደግሞ እናንተ አላችሁ፣ ጩሁ ወደ እኔ፣ ጸሎታችሁን ይሰማለሁ። ለምኑ ስለ እግዚአብሔር ሊሰማን፣ ጠይቁን ስለ ሊሰማን። እግዚአብሔር የሚያሳያችሁ ሰዎች፣ አንዳንድ ነገሮች የሚገልጥላችሁ ሰዎች ካላችሁ ንገሩ። እኔ እውነት ነው እጅ ሰጥቻለሁ። እጅ ስጡ። ከእግዚአብሔር መንግስት ጋር እንትመም። ምን ያህል እንደቀረን አናውቅም።
ይሄ ስራ ላይ ምን ያህል እንደምንቆይ አናውቅም። የዚህ ሀገር ምን ያህል እንደምንቆይ አናውቅም። በምድር ላይ ምን ያህል እንደምንቆይ አናውቅም። ማስፈራራት አይደለም ያለ ነው። ግን በተሰጠኝ እድል ምን አደረግኩ? ዛሬ እንቅልፍ ልነሳችሁ ፈልጋለሁ በጌታ በኢየሱስ ክርስቶስ። ቤታችሁ ገብታችሁ እንዳትተኙ፣ ባላችሁ ነገር ላይ እንድትወስኑ። የመንግስቱ ጉዳይ እንቅልፍ እንዲነሳችሁ። ብዙ ጊዜ ስብከትን ሰምተን ወደዛ ተርጉሜን ወደዛ ብለን ሰለችን፣ አቃትን። አይደለም። አሁን ምን ላደርግ ወደምለው ተመለሱ ነው የምለን እግዚአብሔር። ወዴት? ወደ ሐሳቡ፣ ወደ መንግስቱ ፈቃድ። ሌላ ይሄ ነው የእግዚአብሔር የልቡ ጩኸት። ወደዛች ሳምራዊት ሄደ። ብዙ ምሳሌ ማንሳት ይቻላል። ምንም ማለት አያስፈልግም። እግዚአብሔር ቃል አይባልም። ጊዜ እንትናል ና ብላ አሉት ደቀ መዛሙርቱ። እኔ እኮ የሚበላው ሌላ አለኝ አይደል ያለው። የልቤን ሐሳብ አገኘሁት። ማንን? አመንዝራዋን። ማይ ጋድ አገኘው የራሴን። ዋው ሃሌሉያ። ኧረ እንደንግጥ ጎበዝ፣ ኧረ እንደንግጥ፣ ኧረ ይሰማን። ከቃሉ በላይ እንግዲህ እግዚአብሔር የምለን በመፍራት በመንቀጥቀጥ በፊቱ እንድንቀርብ እግዚአብሔር ይርዳን። አዎ ዝም ብለን የሆነውን ችግሩን ሁሉ አንስተን እዚህ ላይ ደርድረን እንዲህ አይነት ችግሮች አሉ እንዲህ አይነት ብለን ማውራት ሳይሆን እሱ ያለንን ብናደርግ እኛ ኃላፊነታችንን እንወጣለን። ቆመን ጥቂት ብንጸልይ ደስ ይለኛል። በዚሁ ላይ ስፔሲፊካሊ